መስቀል ማለት መከራ ክርስቶስ ማለት ነው። ክርስቶስ መከራውን የተቀበለበት ይሄ መስቀል ክቡር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘነበበ በነቢያት እንቅድመ ይረድ ላዕለ ሐዋርያት ነዋ ሥላሴ ዘይሴለሱ በአካላት ዘይረክቦሙ ርስአን እምኑሃ አዝማናት። ከዘመናቸው ብዛት የተነሳ ብሌት እርጅና የሌለባቸው ዘላለማውያን ሥላሴ ሦስቱ አካላት በቅድምና በድህርና ጸንተው የሚኖሩ አጋይስት ከዘላለም እስከ ዘላለም ድረስ በአንድነት በሶስትነት ሲሰለሱ ሲቀደሱ ይኖራሉና በሰማያውያን መላእክት በምድራውያን ደቂቀ አዳም ዘንድ ክብር ምስጋና ይድረሳቸው። የመለኮት አዳራሹ የእግዚአብሔር ከተማው የአምላክ እናቱ ወላዲተ አምላክ ድንግል ማርያም ሕይወተ ልቡናንና ስመ ክርስትናን ገቢረ ተአምራት ወመንከራት አዩ ከመመላእክትን አግኝተንባታልና እግዚአብሔር እንዳከበራት መጠን ክብር ምስጋና ለእርሷ ይሁን። እንዲሁ ጠላታችን ዲያብሎስ ድል የተነሳበት ክቡር መስቀሉ ክብር ምስጋና ይድረሰው። ኦርቶዶክሳውያንና ኦርቶዶክሳውያት ክርስቲያኖች እንደምን ከረማችሁ? እንደምን አላችሁ? እንኳን ለዓመታዊው በዓል ለቅዱስ መስቀል መታሰቢያ በዓል በሰላም አደረሳችሁ። መስቀል ለኛ ለክርስቲያኖች ስንደክም ኃይል፣ ስንሞት ስንታመም ቤዛ፣ አማናዊ መድኃኒት ክርስቶስን ለማየት ለማግኘት የምንሸጋገርበት ድልድይ፣ ከታች ወደ ላይ የምንወጣበት መሰላል፣ አምባችንም መጠጃችንም ወልታ ሀገፋ እያለ ቅዱስ ጴጥሮስ ቅዱስ ያሬድ እንደገለጠው ጋሻ ሆኖ የምንመክትበት መመከቻችን ነው። ሰይፍ ሆኖ ጠላት ዲያብሎስን የምንወጋበት ደግሞ እንደገና ጦራችን ነው። መስቀልን ስናስብ እኛ በአንገታችን ላይ የምናስረውን የዕፀ መስቀል እና የብረት መስቀል፣ የወርቅ መስቀል፣ የእንቁ መስቀልም ቢሆን ይህንን ብቻ እያሰብን አይደለም። በመስቀሉ የተሰወረ የክርስቶስን መከራ እና ክርስቶስንም እያሰብን ነው። ሁልጊዜም አንድን ቅዱስ ቁስ ቅዱስ ብለን ክቡር ብለን የምንቀበለው በእርሱ ላይ ስለተፈጸመው ቅዱስ ተግባር፣ ቅዱስ ግብር ስለተከናወነው ስለዚያም ነው። የክርስቶስን መስቀል ስናስበው ክርስቶስን ዘንግተን አይደለም። መስቀልን ያለ ክርስቶስ፣ ክርስቶስን ያለ መስቀል ማሰብ አይቻልም። ከመስቀል የተለየ ክርስቶስ የለን፣ ከክርስቶስ የተለየ መስቀልም የለን። እኛ መስቀልን ስናይ በመስቀሉ ክርስቶስን እያየን ነው። ሰው ውሃን በተመለከተ ጊዜ በውሃ ውስጥ የራሱን መልክ ይመለከታል። በመስታወትም የመስታወቱን አካል በተመለከተ ጊዜ መስታወቱ ራሱን ገልጦ ያሳየዋል። መስቀልን በተመለከትን ጊዜ ደግሞ ክርስቶስን ነው መስቀል የሚያሳየን። ክርስቶስን የማያሳይ መስቀል ሊሆን አይችልም። ክርስቶስን የማያስጎበኝ መስቀል በኦርቶዶክሳውያን ውስጥ የለም። መስቀልን የምናከብረው ክቡሩ አምላካችን ኢየሱስ ክርስቶስን ስለሚያሳየን ነው። የቀራንዮውን መከረኛችን ክርስቶስን ሞታችን ተሸክሞ ወደ መስቀል የወጣውን፣ ቁስላችን ሲቆስል የዋለውን፣ ደማችን ሲደማልን የዋለውን ክርስቶስን
እርሱን የሚያሳየን አደባባያችን ስለሆነ ነው እንጂማ ያለ ክርስቶስ መስቀል እንጨት ነው። ግን ክርስቶስን የሚያሳይ ስለሆነ መስቀል ክቡር ነው። ክርስቶስ የሚገለጥበት ሁሉ ክቡር ነው። በነገራችን ላይ ሰውም ቢሆን ክቡር፣ ቅዱስ፣ ንጹሕ የሚሆነው ክርስቶስ የሚታይበት ሲሆን ሰው ክርስቶስ በግብሩ፣ በነገሩ፣ በሕይወቱ፣ ባጓሉ፣ ባስተዳደሩ አጠቃላይ በሕይወቱ ክርስቶስ ሲገለጥበት ክርስቶስን የሚያሳይ መስታወት ይሆናል። ያን ጊዜ ሰው እየከበረ ይሄዳል። ምክንያቱም እንደ ምስራቅ ሆኖ ፀሐይ ክርስቶስ የሚወጣበት ሲሆን እንደ ሰማይ ሆኖ ክርስቶስ የሚመላለስበት ሲሆን ያን ጊዜ ሰው ክቡር ይሆናል። መስቀልም ክቡር የሆነው ቅዱስ ቡሩክ የምንለው መስቀሉ ክርስቶስን የሚያሳይ ስለሆነ ነው። ስለዚህ እኛ ኦርቶዶክሳውያን መስቀሉን ክቡር እንለዋለን። መስቀሉን ክቡር የምንለው ከቅዱሳት መጻሕፍት መነሻነት ተነስተን ነው። በመስቀል ምን ተሰራ? እኛ መስቀልን የምናከብረው በመስቀል ምን ተሰርቶ ነው? ቅድም እንደተናገርኩት መስቀል ክርስቶስን ያሳያል ነው። ሌላኛው ግን መስቀል ምስጢራዊ ትርጓሜም አለው። መከራ ማለት ነው። መስቀል ማለት መከራ ክርስቶስ ማለት ነው። ስለዚህ መስቀል የሚባለው የክርስቶስ ከጽንሰቱ እስከ ቀራንዮ ድረስ ክርስቶስ ያከናወነው ግብር ይሄ የመከራ ሕይወት ይባላል። የቤዛነት ግብር ተከናውኗል። በዚህ ውስጥ በቤዛነት ውስጥ ግን ክርስቶስ የተቀበላቸው መከራዎች ሁሉ መስቀል ይባላሉ። በነገራችን ላይ ለክርስቶስ በበረት መጣል ይሄ መስቀል ነው። ራቁቱን በከብት በረት መተኛት ይሄ መስቀል ነው። መስቀል የሚዳሰሰው ቅዱሱ ቁስ ብቻ አይደለም። ሰማያትን በከዋክብት ብርሃን ያስጌጠ አምላክ፣ ለመላእክት ልብሰ ብርሃንን የሰጠ፣ ሰባቱ ሰማያትን በብርሃን ያሸበረቀ አምላክ ለዓለም ለምድር ጽጌያትን ለሰማይ ከዋክብትን ሰርግ ጌጥ ውበት አድርጎ የሰጠ አምላክ ግን የሚገርማችሁ ልብስ አጥታ እናቱ የምታለብሰው ቅጠል በረት ላይ ያስተኛችሁ ከማለት የበለጠ ምን ድንቅ ነገር አለ? ራቁቱን ተኝቶ ወጠብለለቶ በአጽርቅ በጨርቅ ጠቀለለችው። ጨርቅ አሮጌ ነገር ነው፣ አሮጌ ነው። አሮጌ ልብስ በአሮጌ ልብስ ጠቀለለችው። ስለዚህ ለክርስቶስ ይሄ መስቀል ነው። ለዚያ ነው ዋስተማወቅ ወስትንፋሰ አድጎ ላይም በመዋለ ቁሩ አሳትያ ይላል አባ ሕርያቆስ። ብርድ በጸናበት ወራት ላምና አህያ በስትንፋሳቸው አሟሟቁት ይላል። ከላም እስትንፋስን የዓለም ሙቀት እኮ ነው ክርስቶስ። ቀዝቃዛውን ዓለም የሚያሟሙቅ ክርስቶስ ግን በለበሰው ስጋ በርዶት ውርጩ ተሰምቶት ቁሩ ተሰምቶት ከአህያና ከላም ሙቀትን ተቀበለ። ለአህያና ለላም ሙቀትን የሰጠ ጌታ ከፍጡራኑ ይህንን ተቀበለ። ይገርማል። አልናቃቸው። ለዓለም ሙቀት ሆኖ መጥቶ ግን እሱ የተበረደ ማን ሊሆን ይችላል? ሙቀት የባህሪው ሲሆን ነገር ግን ስለኛ የተበረደ ስለኛ የቀዘቀዘ ማን ነው? እሱ ክርስቶስ ነው። ይሄ ለክርስቶስ መከራ መስቀል ነው። ክርስቶስ በሁለት ዓመቱ ለ3 ዓመት ያህል ወደ ግብፅ ወደ ኢትዮጵያ የተሰደደው ይሄ ስደትም መስቀል ነው። ይሄ ግሩሙ መስቀል ነው። ረቂቁ መስቀል ነው። መከራው የክርስቶስ ረሃቡ መስቀል ነው የክርስቶስ። ጽሙስ መስቀል ነው። አያችሁ፣ መሰደቡ መስቀል ነው። ልብሱን መገፈው በአይሁድ አደባባይ ላይ በጲላጦስ ፊት ይሄ ለክርስቶስ መስቀል ነው። በአደባባይ ፈራጁ በተራ ዳኛ ፊት በጲላጦስ ፊት ሊፈረድበት ለፍርድ ትፈልጋለህ ተብሎ በጲላጦስ ፊት መቆሙ እርሱ መስቀል ነው ለክርስቶስ። አጠቃላይ ክርስቶስ በስጋዊ ወራት በቆሮንቶስ ገዳም መራቡ፣ መጠማቱ፣ መውዛቱ፣ ይሄ መድከሙ፣ መታከቱ፣ በጦር መወጋቱ
አጠቃላይ የሁሉ መስቀል ነው። መስቀል ስንል የተመሳቀለውን ብቻ አይደለም። ይህ መቸንከሩ መስቀል ነው። መወጋቱ መስቀል ነው። መገረቡ መስቀል ነው። ልብሱ መገፈፉ መስቀል ነው። የእሾህ አክሊሉ መስቀል ነው። ምራቅ መጥፊያ መሆኑ መስቀል ነው። ይሄ ሁሉ የክርስቶስ መስቀል ነው። መስቀል ስንል ይሄንን የክርስቶስን የመከራ ህይወት በሙሉ ነው። የ33 ዓመቱ የክርስቶስ ውጣ ወረዱ ድካም ሁሉ ይሄም መስቀል ነው። እንደገና በዕለተ ዓርብ መስቀል ተሸክሞ ከ9 ሰዓት ያከናወነው የመከራ ህይወት ይሄም መስቀል ነው። መከራውን የተቀበለበት ደግሞ እንደገና የተመሳቀለ እንጨት እሱ መስቀል ይባላል ነው። ስለዚህ አሁን ክርስቶስ መከራውን የተቀበለበት ይሄ መስቀል ክቡር ነው። አንዳንዶች መናፍቃን እንደሚሉት በፕሮቴስታንቱ ቤትም እንደሚባለው መስቀል ክርስቶስ የተገደለበት ጠላታችን አይደለም። እንደዚህ አይደለም ነገሩ። ይህ ክርስቶስ የመጣበት ምስጢሩ አልገባቸውም ሰዎች። ክርስቶስ የመጣው ስንኳን ሀገር የሆነው መስቀልን ጠላቶቹን ሁሉ ለማክበር ነው። የሚያደርጉትን አያውቁምና ይቅር በላቸው አይደል ያለ አይሁድን። አይሁድ እኮ ጠላቱ ነው የቀረቡት። አይሁድ እኮ በጦር እየወጉት ነው። አይሁድ ምራቅ እየተፉበት ነው። ክርስቶስ ግን ምን ይል ነበረ? ምራቅ እየተፉበት፣ ምራቅ ለሚተፉበት ሰዎች ደም ይሰጣቸው ነበር። መድኃኒት አድርጎ ደሙን ለጠላቶቹ። እነርሱ ይገርፉታል። ክርስቶስ ደግሞ እንደገና ስጋውን ምግብ አድርጎ ያቀርብላቸዋል። እነርሱ መስቀሉን መስቀያ መከራ እንዲቀበልበት አድርገው አቀረቡት። ክርስቶስ መስቀሉን ምን አደረገው ነው? ይህን ነው መረዳት። አይሁድ ገዳይ ሆነው ቀረቡ። ክርስቶስ ደግሞ ምን አደረገ? አይሁድ ወደዳቸው፣ መድኃኒት ሰጣቸው። ባይጠቀሙበትም አይሁድ መድኃኒታቸውን ጠሉ። አይሁድስ መድኃኒቶሙ ጸልኡ ይላቸዋል። አይሁድ በሽተኞች ሳሉ መድኃኒታቸውን ጠሉ። ክርስቶስ ግን መድኃኒታችሁ ነኝ ብሎ መድኃኒት ሆኖ ተሰጣቸው። መስቀሉንም እነሱ ለክርስቶስ መከራ እንዲቀበልበት እንዲሰቃይ ነበረ ወደ ክርስቶስ ያመጡት። ክርስቶስ ግን መከራ መቀበያውን ክብር መቀበያ ያደረገው። ወዳጅ አየው፣ መግደያውን መክበር ያደረገው፣ ማሳደጃውን የስደት መመለሻ አደረገው፣ ሐዘን ማጽኛውን መጽናኛ አደረገው። የክርስቶስ ስራ እንደዚህ ነዋ። የውርደት ስራ የሚሰራበትን የክብር ስራ ሰራበት። አይሁድ ማቁሳያ አደረጉት፣ ክርስቶስ ቁስል መፈወሻ አደረገው። አይሁድማ ለክርስቶስ ማቁሳያ ነበር ያደረጉት። ክርስቶስ ግን በእርሱ ቁስል እኛን ሊፈውስ ነውና ወበቁስል እዚህ አውሃ የሆነ ንሕነ ኩልነ ብሏል ኢሳይያስ። በእርሱ ቁስል እኛ ተፈወስን ይላል። በእርሱ ቁስል እኛን ሲፈውስ ማቁሰያውን መስቀልን ደግሞ እንደገና መፈወሻ አደረገው። አይሁድ ያቀረቡት ለክፋት ነበረ፣ ክርስቶስ ግን ለበጎነት አደረገው። አይሁድ ማዋረጃ አድርገው ነበር ያቀረቡት፣ ክርስቶስ ግን ማክበር ያደረገው። አይሁድ ክርስቶስን የተዋረደ ብለው ክርስቶስን በመስቀል ሰቀሉበት። ክርስቶስ ግን መስቀል ላይ ተዋርዶ ሳይሆን ንጉሥ ሆኖ አለ። ለምን? ክርስቶስ ብንያሚን የተባለ የሃይማኖት አበው ሊቅ እንደሚነግረን መስቀል ላይ ተሰቅሎ ሳለ ወሰአረ መርገመ በዲበ ዕፀ መስቀል ወአብጠለ ሞተ በውስተ ሲኦል ወነሰተ ሙስና በውስተ መቃብር ይለዋል። በመስቀል ላይ ዕፀ መስቀል ነው የሚለው። በዕፀ መስቀል ላይ ሆኖ መርገምን ሻረልን። በመስቀሉ በዕፀ መስቀሉ መርገምን ሻር። ሌላስ? ወአብጠለ ሞተ በውስተ መቃብር፣ በመቃብር ሆኖ ሙስና መቃብርን አጠፋልን ይላል። ስለዚህ መስቀል መርገማችን የተሻረበት ነው። እነርሱ ክርስቶስን ርጉም ብለው ነበረ በመስቀል የሰቀሉት። ርጉም ብለው በኦሪት ተሰቅሎ የሚገደል ሁሉ በመስቀል ተሰቅሎ እሱ የተረገመ ነበረ። ክርስቶስ ግን አያችሁ፣ ርጉማን የሚሰቀሉበትን መስቀል ቡሩክ ክርስቶስ ሲሰቀልበት የርጉማን መስቀያው ለክብር ተመረጠ። እንደገና አህያ በኦሪት የተናቀች ነበረች፣ ለመስዋዕትነት ወደ ቤተ እግዚአብሔር አትሄድም ነበረ። ክርስቶስ ግን በተናቀችው በአህያይቱ መጣና ተጭኖ የተናቀችውን አያችሁ
እንዲነጠፍላት እንዲጎዘጎዝላት አደረጋት። ከፍጥረቱ መካከል የተናቀ የረከሰ የለም ለማለት ነው። ይሄን አደረገ። መስቀልም ማስደንበሪያ ነበረ። የወንበዴዎች የቀማኞች መስቀያ ስለነበር ይፈራ፣ ይጠላ፣ ይናቅ ነበረ። ክርስቶስ ግን ሲፈራ የነበረውን እንዲወደድ አደረገው። አያችሁ። እንደውም የክርስቶስ መግደያ ተብሎ የቀረበው መስቀል ምን ተደረገበት? ዲያብሎስ ተገደለበት። ቅዱስ ጳውሎስ እንደሚነግረን በኤፌሶን መልእክቱ ምዕራፍ 2 ቁጥር 13 ላይ ምን ይላል? ወነሰተ አረፍተ ማእከል በስጋሁ ወሰዓረ ጽላ ወአብጠለ ሕገ ትእዛዝ በስርዓቱ ይላል። ምን ማለት ነው? አረፍተ ማእከል በስጋው። አያችሁ፣ በስጋው በተቀበረው መከራ በመካከል ሆኖ የጥል ግድግዳን አፈረሰ። ወአብጠለ ሕገ ትእዛዝ ወለጽል ቀተሎ በመስቀሉ፣ ጥልን በመስቀሉ ገደለው ይላል። ቤት በመካከል ሆኖ የጥል ግድግዳን አፈረሰው፣ ጥልንም በመስቀሉ ገደለው። ስለዚህ መስቀል ምን ሰራልን? በመስቀል ክርስቶስ ለኛ ምን አደረገ ከተባለ ጥልን ገደለ። በክርስቶስና በእኛ መካከል ጥል ነበረ። ግድግዳ አፈረሰ። ግድግዳ የማያስተያይ ነው አይደል? በመካከል ሆኖ በወዲያና በወዲያ ያለን እንዳይተያዩ መካከል ለሚጋረር ነው፣ የማያስተያይ ነው። በአዳም በደል ምክንያት በክርስቶስና በእግዚአብሔርና በእኛ መካከል ግድግዳ ነበር። አያችሁ፣ እግዚአብሔር እኛን እንዳያየን እኛም እግዚአብሔርን እንዳናየው የሚያደርግ ያ ግድግዳ የፈረሰበት ነው መስቀል። መስቀል ያንን ሲያፈርሰው ክርስቶስ እኛን አየ፣ ወደ እኛ መጣ፣ እኛ ክርስቶስን አየ ነው። አያችሁ። ስለዚህ መስቀል የጥል ግድግዳ ነው የፈረሰበት። በዓለምና በእግዚአብሔር መካከል የነበረ የጥል ግድግዳ ፈረሰበት። አያችሁ። በመላእክትና በሰው መካከል የነበረው የጥል ግድግዳ የፈረሰው በዚህ መስቀል ነው። መስቀል የጥላችን የልዩነታችን በእኛና በእግዚአብሔር መካከል እንዳንገናኝ አድርጎን የነበረው ግድግዳ የፈረሰበት መዶሻችን ነው። ስለዚህ መስቀልን እናከብረዋለን። ለምን? የጥል ግድግዳችን የፈረሰበት ነዋ። የጠብ ግድግዳ የፈረሰበት ነው። ስለዚህ ክርስቲያን ሁሉ ይሄን በዓል ሲያከብር ምንን ማሰብ አለበት? በመካከሉ በወንድሙና በእርሱ መካከል የቆመ የጥል ግድግዳ ካለ በእርሱና በሚስቱ መካከል፣ በልጆቹና በልጆቹ መካከል፣ በጎረቤቱና በጎረቤቱ መካከል፣ አያችሁ፣ በቤተሰቡና በቤተሰቡ መካከል የቆመ ምናልባት የጥል ግድግዳ የልዩነት ግድግዳ ካለ ያ ግድግዳ መፍረስ አለበት። ኢትዮጵያውያን በዓለ መስቀልን ሲያከብሩ ከአደባባይ በዓል በኋላ በየቤታቸው በየጎረቤታቸው ታናናሽ ደመራ ያደርጉና ምን ያደርጉ ነበረ? በህብረት ጎረቤቱና ጎረቤቱ በሬውን፣ ላሙን፣ በጉን እያረደ በአንድ እየተሰባሰበ ይመገብ ነበር። አሁን ሁሉ ቤቱን ዘግቶ ነው የሚበላ። ስለዚህ ይሄ ምን ሆኗል ከተባለ የጥል ግድግዳ አለ ማለት ነው። በየሰፈሩ በየመንደሩ እንደገና መስቀል ሲመጣ በየጎረቤቱ ያለው የጥል ግድግዳ መፍረስ አለበት። የልዩነት ግድግዳ ያ መፍረስ አለበት። ያ ከፈረሰ መተያየት አላየው። የጥል ግድግዳው ሲፈርስ ክርስቶስ እኛን እንዳየን እኛ ክርስቶስን እንዳየ ነው ማየት ብቻ አይደለም። ክርስቶስ በእኛ እንዳደረ እኛ በክርስቶስ እንዳደር ክርስቶስ ከእኛ ጋር እንደተዋሃደ እኛ ከክርስቶስ ጋር እንደተዋሃድን እንደተቀራረብን መጥቶ ወገኖቹ እንዳደረገን ይኮነ ነግደ ወፈላሴ ብሏል ኤፌሶን 2 ላይ ቅዱስ ጳውሎስ። ከእንግዲህ በኋላስ እንግዳም መጻተኛ አይደለንም፣ ስደተኛ አይደለንም። እንግዲህ የቅዱሳን ሀገር ሰዎች ነን ብሏል። ስደተኛነትን መጻተኛነትን አስቀረልን። መላእክትን እንዳያይ ሆኖ የነበረው አይናችን መላእክትን ማየት ቻለ። መላእክት ጋር ተቀራረብን፣ ዘመድ ለመባባል በቃን። ምክንያቱም እግዚአብሔር ለመላእክትም አባትም ነው፣ ጌታም ነው፣ አምላክም ነው። የእነርሱ አባት የእኛም አባት ሆነ። አያችሁ። ስለዚህ ምንድነው ይሄ የተደረገ ከተባለ የጥሉ ግድግዳ በመስቀሉ ስለፈረሰ ነው። መስቀል ለ5500 ዘመን የነበረው አስታራቂ አጥቶ የነበረው ጠብ ያ የፈረሰበት ታላቅ መሳሪያ ነው። ስለዚህ ክርስቲያን ሁሉ ይሄን መስቀል
በአንገቱ አስሮ በተራመደ ጊዜ ምን እያደረገ ነው? የጥል ግድግዳ ማፍረሻውን ይዞ እየተራመደ ነው። ያ ሆኖበታል። ያን የጥል ግድግዳ ደግሞ እንዲቆምብን ያደረገው ዲያብሎስ ነው። አያችሁ፣ የጥል ግድግዳው ሲፈርስ የጥል ግድግዳውን ያቆመው ዲያብሎስ አብሮ ነው የፈረሰ፣ አብሮ ተመቷል። አያችሁ፣ በመካከል ሆኖ እግዚአብሔርና እኛ እንዳንተያይ ያደረገን የጥሉን ግድግዳ ያቆመው እርሱ ራሱ ዲያብሎስ ነበረ። ከቤት ጥግ ከአሮጌ ቤት ጥግ የተቀመጠ ሰው ቤቱ ቢፈርስ ፍርስራሹ ይመታዋል አይደል? ከአንድ አሮጌ ተራራ ከተራራው ስር የተቀመጠ ሰው ምናልባት የዝናብ ናዳ በስቶበት ማዕበል ሞገድ በስቶበት ተራራው ቢፈርስ ከዚያ ላይ የነበረው ሊመታ ይችላል። ዲያብሎስ በዚህ በጥል ግድግዳው ነበረ የሚኖረው። የጥል ግድግዳው ሲፈርስ አብሮ ፈረሰ ማለት ነው። ይሄ ደግሞ የሆነው በምንድን ነው? በመስቀሉ ነው። መስቀል የጥል መግደያ ነው። የሚገርማችሁ አያችሁ፣ መስቀል ምንድን ነው ኃይሎ ካላችሁ፣ መስቀል ሰው የሚገደልበት አይደለም፣ ጥል ነው የሚገደልበት። ጥላቻን ይገድላል። አያችሁ፣ መስቀል ረቂቅ ነገርን ነው የሚገድል። ጥላቻን፣ ጥል ያለው እኮ ራሱ ዲያብሎስን ነው። ጥልን ይገድላል፣ ጥል ዲያብሎስንም ይገድላል። ሞትን ይገድላል፣ ሞት የተባለ ዲያብሎስ ነው። ሞት ዲያብሎስንም ይገድላል። ሲኦልን ገድሏል፣ ሲኦል የተባለ ዲያብሎስንም ገድሏል። ቅናትን ገድሏል፣ ቅናት የተባለ ዲያብሎስን ገድሏል። ምቀኝነትን ገድሏል፣ ምቀኛው ዲያብሎስን ገድሎበታል። ስለዚህ ክርስቶስ በመስቀል ለእርሱ መግደያ ተብሎ ሲቀርብ የጠላታችን መግደያ ያደረገው መስቀልን። ይህንን ያደረገ አምላካችን የተመሰገነ ይሁን በእውነት። ሌላኛው መስቀል ምንድን ነው ከተባለ መስቀል በጣም የሚገርማችሁ የዕዳ ደብዳቤያችን የጠፋበት ነው። ቅዱስ ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 14 ላይ ስትመለከቱ ወደ ምሰሰለነ መጽሐፈ ዕዳነ ይላል። እምዕሎቱ ከከዳተኛው ከዲያብሎስ በእርሱ ተይዞብን የነበረውን የዕዳ ደብዳቤያችን አጠፋልን። ወአይተቶ እማይከሌነ ይላል። በመስቀሉ ጠርቆ ነው የሚለው። በመካከላችን የነበረውን የዕዳ ደብዳቤያችን ምን አላጠፋልን። ስለዚህ መስቀል የዕዳ ደብዳቤያችን ጠፍቶበታል። ዕዳ ያለበት ሰው ከባድ ነው። አንገቱን ቀና አድርጎ አይሄድም ማለት። ባለዕዳውን በየመንገዱ ባገኘው ቁጥር ያዝናል፣ ይተክዛል፣ ይቆዝማል፣ ያፍራል፣ ይፈራል። ባለዕዳውም ባለገንዘቡም ባለዕዳውን ሲያገኘው ጥርሱን እያፋጨ አይኑን እያጉረጠረጠ አሸማቆት ይኖራል። ባለዕዳ እንደፈለገ አይራመድም፣ እንደፈለገም እኮ አይናገርም። በስብሰባ መካከል ቢገኝ በማህበር ቢገኝ ዕዳ አለበትና ተሸማቆ ይኖራል ዕዳውን እስከሚከፍል። አዳም ባለ ዕዳ ነበረ፣ ዕዳ ነበረበት። ዕዳውን የሚከፍል ምንም አልነበረው። ዕዳ ለመክፈል ምክንያት የሆነችው እንደውም እመቤታችን ድንግል ማርያም ናት። ቅዱስ ዮሐንስ አፈወርቅ ውሃሎ ዕዳ ላዕለ ትዝምድ አንስት ይላል። በሴቶች ላይ ዕዳ ነበረ። ወበእንተዝ ኮነት ፈዳይተ ዕዳሃ ለሔዋን። ስለዚህ ነገር ማርያም የሔዋን የዕዳ ከፋይ ሆነች ይላል። አንደኛው ዕዳ ምን ነበረ? ሴቶች ከወንድ ተገኝተዋል፣ ሔዋን ከአዳም ስለተገኘ። ስለዚህ ወንዶች ምን ይሏቸው ነበር? እናንተ ከእኛ ተገኝታችኋል እንጂ እኛ ከእናንተ ተገኝተናል፣ ባለዕዳ ናችሁ ይሏቸው ነበር። ስለዚህ እመቤታችን ጌታን ስትወልድ ወንድ ብቻውን ሴትን ቢያስገኝ ሴቷ ድንግል ማርያም ብቻዋን ከእናንተ ወገን ወንድ ክርስቶስን ወልዳ የለምን እያሉ የሚመኩባት ስለሆኑ ምን ሆነ? ዕዳው ተከፈለ። አንድም ሴቶችን ወንዶች በእናንተ ምክንያት ሞት መጣ፣ ገነትን ያህል ቦታ እግዚአብሔርን ያህል ጌታ አጣን እያሉ ይመኩባቸው ነበረ። የዚህ ዕዳ ተጭኗቸው ነበር። በእኛ ምክንያት በሔዋን ምክንያት ሞት ቢመጣብን በማርያም ምክንያት ሕይወት ክርስቶስ ተገኝቶ የለምን ብለው የሚመልሱ ሆነዋል። ስለዚህ እመቤታችን ስትመጣ ዕዳው መከፈል ተጀመረ። ክርስቶስ ሲመጣ ዕዳው ተጠናቆ ተከፈለ ማለት ነው። ስለዚህ የዕዳ ደብዳቤያችን የቀደደው የክርስቶስ ሞት ነው። የዕዳ ደብዳቤያችን ደግሞ የቀደደው በምንድን ነው ከተባለ በመስቀሉ። ወደምሰሰ ለነ መጽሐፈ ዕዳነ እምዕሎቱ። ከዳተኛው ዲያብሎስ ይዞብን የነበረውን የዕዳ ደብዳቤ ምን አለልን? አጠፋልን። ምን አድርጎ? በመስቀሉ ጠርቆ አጠፋልን ነው የሚለው።
ጠርቆ በነገራችን ላይ ዲያብሎስን ቀራንዮ ላይ በመስቀሉ ጠርቆ አስለብልቦታል፣ ይታወቃል። ጠርቆ አስቀባጥሮ ነው ያስለቀቀው። የጎረሰውን አስተፍቶ ነው የለቀቀው። የዋጠ ሰው ከመጠን በላይ የበላ ሰው መብሉ ከውስጥ ገብቶ ሲያውከው እንዲያስመልሰው ዲያብሎስ ደግሞ ከአዳም ጀምሮ ክርስቶስ ከሚመጣበት ዘመን ድረስ የነበሩትን ነፍሳትን ሁሉ ውጦ ነበረ። ክርስቶስ በመስቀሉ ጠርቆ ሲይዘው ግን የዋጠውን ሁሉ ነፍሳት መለሰ። አያችሁ፣ ማረከው ማለት ነው። ንጉሥ ሰራዊቱን ይዞ ይማርካል። ክርስቶስ ግን ንጉሥ ክርስቶስ ብቻውን ሰው ሆኖ ስጋ ለብሶ መስቀል ላይ ተሰቅሎ ዲያብሎሱና ሰራዊቱ ውጠዋቸው የነበሩትን 5500 ዘመን በእግሩ እርግጥ በእጁ ጭብጥ አድርጎ በጽኑ ጨለማ በሲኦል ሲያሰቃያቸው የነበሩት ነፍሳትን ክርስቶስ በዕለተ ዓርብ ማርኮታል። ሲማረክ ያን ጊዜ ጸርሃ ሲኦል ወጥቤ ሰማያዊ ዝኩ ዘለኪ ቦቶ እይክል ይላል ቅዱስ ያሬድ። ይሄ መንካቱ መዳሰሱ የማይቻለኝ ይህ ማን ነው ብላ ሲኦል ጮኻለች ይላል። ሲኦል የተባለ ዲያብሎስ ነው። አንድም ቦታዋ በታምራት ጮኻለች። ዲያብሎስ መኑ ዝንቱ ዘምስልጣኔ ሰብአ ለይሱ የተማአኒ፣ ስጋ ለብሶ ድል ያደረገኝ ይሄ ማን ነው? አብርሃም ስጋ ለብሶ አላሸነፈኝም። ዳዊት ስጋ ለብሶ አላሸነፈኝም። ሰሎሞን ኃያል ነው ግን አላሸነፈኝም። ማን ነው ስጋን የለበሰ ግን ድል ያደረገኝ? ማን ነው ስጋን የተዋሃደ ግን ይህን ያህል የሚቀጠቅጠኝ? መንካቱ የማይቻለኝ መዳሰሱ የማይቻለኝ ይሄ ማን ነው እያለ ይጠይቅ ነበረ። መስቀል ላይ አምላኬ አምላኬ ሲል ሬስ ተራ ፍጡር ነው ብሎ ቀርቦ ነበር። ቀረብ ሲል ምን አደረገው አለ? ግን በመስቀሉ ጠረቀው አለ። ስለዚህ መስቀል ሲባል መስቀሉ ስንል ዕፀ መስቀሉንም መከራ መስቀሉንም ነው። አየው፣ መከራ መስቀሉን ስንል ክርስቶስ መድማቱ፣ መቁሰሉ፣ መቃተቱ፣ አየው መቃተቱ፣ ያን ሁሉ መከራ፣ የመከራው ስሜት ይሄ ሁሉ መስቀል ይባላል። ይሄ ሁሉ የተፈጸመበት ዕፀ መስቀሉም የተሰቀለበት መስቀል ይባላል። መከራ እንዲቀበልበት መስቀሉ ቢቀርብም እንኳን ነገር ግን ክርስቶስ የክርስቶስ መከራ የተቀበለበትን መስቀልን አከበረው። በጣም ይገርማል። መስቀል ክርስቶስ የሚገርመው ማቁሰያውን ማክበሩ ነው። አያችሁ፣ በመስቀሉ አደሙት። ክርስቶስ ግን የደማበትን መስቀል አከበረው። ፍቅሩ እንደዚህ ነው። ጠላትን መውደድ ነው። መግደያውን ማክበር ነው የክርስቶስ ስራ። ስለዚህ መስቀል ምን ሆነ ካላችሁ አይሁድ መሬትን ነሱት። ለመሬት ፈጣሪ ማለት ነው። ለውሃቤ ዝናብ ማየ ከልወ እንዳለ ደራሲ የውሃን ጌታ ውሃ ከለከሉት። የመሬትን ጌታ መሬትን ነሳን ብለው ከመሬት ከፍ አድርገው ሰቀሉት በእንጨት። ግን ከመሬት ከፍ አድርገው ሲሰቅሉት ምን እያደረገ ነበር? አየራቱ ቆሽሾ ነበር። ይሄ አየራቱ ለጣዖቱ መስዋዕት እየሰዉ ደም ወደ ላይ ይረጩበት ነበር። አየራቱ ቆሽሾ ስለነበረ ከምድር ከፍ አድርገው ሲሰቅሉት አየራቱን አከበራቸው፣ አነጻቸው። አያችሁ፣ ፈጽሞ መሬትን ደግሞ አልለቀቅም። ደሙ ሲፈስ መሬትን ቀደሰ። ወደ ላይ ከፍ ሲል ልዑሉን ቀደሰ። የሰማይም አምላክ ነኝ ሲል ከምድር ከፍ አድርገው ሰቀሉት። የምድርም አምላክ ነኝ ለማለት መሬትን ሳይለቅ ከመሬት ላይ እንጨት ሰቅለው ሰቀሉት። ስለዚህ ክርስቶስ መስቀልን ዙፋን አድርጎት ነው የዋለ። ደራሲውም ዝንቱ መስቀል መንበረ ነበልባል ዘኪሩቤል ቢጽ ይላል። ይህ መስቀል የኪሩቤል ቢጽ ባልንጀራ የሚሆን መንበር ነው፣ ዙፋን ነው ይለዋል። ኪሩቤል ዙፋን እንደሚሸከሙ እመቤታችንም ዙፋን እንደሆነችው መስቀልም የክርስቶስ ዙፋኑ ነው። የኪሩቤል ቢጽ ነው የተባለ ቢጻቸው ኪሩቤል ዙፋን እንደሚሸከሙ መስቀል ደግሞ እንደገና ዙፋን ሆኖ ዋለ። አይሁድ መዋረጃ እንዲሆን አቅርበውን ነበረ። ንጉሱ ክርስቶስ ግን ዙፋን አድርጎት ዋለ። አንድ ነገር ልጠይቃችሁ፣ የንጉስ ዙፋን ክብር አለው የለውም? ዙፋኑን መንካት ንጉሱን መንካት ነው አይደለም? ዙፋኑን መናቅ ንጉሱን መናቅ ነው አይደለም? ዙፋኑን መወርወር ንጉሱን መወርወር አይደለም? ዙፋኑን ማዋረድ
ንጉሱን ማዋረድ አይደለም? ያማ ከሆነ ነው ነው ማንኛውም ንጉስ ዙፋኑ ሲነካ ይወድ ለዙፋኑ ክብር አለው። የምድራዊ ንጉስ ዙፋን ክብር አለው። የሰማያዊው ንጉስ የክርስቶስ ዙፋን መስቀልማ ምን ያህል ክብር ይኖረው ይሆን?